ሰላም ጤና ይስጥልን። ከዋልያ ኒውስ ውድ አድማጭ ተመልካቾች እንደምን አላችሁ? እንደምን ቆያችሁን? እነሆ የዕለቱን አበይት መረጃዎች ይዘን ቀርበናል። በአማራ በአራቱ ማዕዘናት እየተካሄዱ ከሚገኙ የህልውና ትንቅንቆች ጋር ተያይዞ ያጠናቀርናቸውን ልዩ መረጃዎችም እናስቃኛቸዋለን። በተለይ በተለያዩ ቀጠናዎች እየተደረጉ የሚገኙ ህዝባዊ መድረኮችና ውይይቶች ከፋኖ ጋር የጋራ መግባባት የተደረሰባቸው ናቸው። ከዚህም ባሻገር ከሰሞኑ በሰፊው እየተናፈሰ የሚገኘውን የፋኖ ከአጋር አካላት ጋር የፈጠረው ጥምረትን በተመለከተ በዚሁ መድረኮች ላይ የተነሱ የህዝብ ግንዛቤ እንዲፈጠር የማድረግ ስራዎች ተጠናክረው ቀጥለዋል። በእነዚህ ጉዳዮች ላይ የዛሬው መረጃችን በሰፊ የሚያጠነጥን ይሆናል። ከዚሁ ባሻገር የሸዋ ጠቅላይ ግዛት የተለያዩ የደጀን አርበኞችን ጦር እያደራጀ ሲሆን ከቀናት በፊት የካራ ምሽግ አርበኞች ብርጌድ ማሰናዳቱ ይታወሳል። በዛሬው ዕለት ደግሞ የኮሉ ብርጌድ በመርሃ ቤቴ ሚዳና ሬማ ቀጠና ስለ መሰናዳቱ ነው ለሚዲያችን የደረሰው መረጃ የሚያሳየው። እንመለከተዋለን። በደሴ ከተማ የአገዛዙ ኃይል ከፍተኛ ሽብር ውስጥ ገብቷል። የቤት ለቤት ፍተሻዎች ተጠናክረው ቀጥለዋል። በጦሳ በጢጣና በወሎ ዩኒቨርሲቲ መውጫና መግቢያ አካባቢዎች የቁም ምሽጎች እየተቆፈሩ ነው የሚገኙት። የከባድ መሳሪያዎችም የአየር መቃወሚያ ራዳርን ጨምሮ እየተተከለ ነው የሚገኘው። ይህችን የደሴ ከተማ ከፍተኛ ፍርሃት ውስጥ የከተተው የፋኖ እንቅስቃሴ ምን ይመስላል የሚለውንም እንደዚሁ እንመለከተዋለን። ከዚህ ባሻገር የገዳ ኮማንዶ ከተለያዩ የጦር ሰራዊት ጋር በመቀናጀት በጉሙዝ ህዝብ ላይ ጭፍጨፋ ከፍቷል። በካማሺ ሚዚጋን ወረዳም በርካታ ንጹሃኖች መጫጨፋቸው ነው የተነገረው። በተመሳሳይ ዜና በወለጋም እንደዚሁ የንጹሃን ጭፍጨፋ ተጠናክሮ ቀጥለዋል። ከአውደ ውጊያ ጎን ለጎን የሚደረጉ ህዝባዊ ውይይቶችን ጨምሮ ዝርዝር መረጃዎችን አካተን ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። እነሆ ወደ ዝርዝር መረጃው ተሸጋገርን። የአፋብኃ ሰይድ እዝ ከ3 ክፍለ ጦሮች ጋር በመቀናጀት ከአንድ ሻለቃ በላይ የጠላት ኃይል መደምሰሱን አስታውቋል። በአፋብኃ ስር የሚገኘው ይኸው የወለጋ ቢዛሞ ቀጠና ሰይድ እዝ ከ3 ክፍለ ጦሮች ማለትም ከጌጤ ግርማ፣ ከአንገርጉትና ከአበጀ ጥበቡ ነበልባል ክፍለ ጦር ጋር በመቀናጀት ነሐሴ 3 በትላንትናው ዕለት ከቀኑ 10 ሰዓት ጀምሮ እስከ ምሽት ድረስ ባካሄደው አውደ ውጊያ በአገዛዙ ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግዷል። በጋራ እነዚህ ክፍለ ጦሮች ያካሄዱት ተጋድሎ በአንድ ግንባር ብቻ የብልጽግናው ስርዓት አስጠባቂ መከላከያ ሰራዊትና የገዳ ኮማንዶን ከአንድ ሻለቃ በላይ የሚሆን አባል መደምሰሳቸውን የገለጹት። በሌሎች ቀጠናዎች ላይ ማለትም በሁለት የአውደ ግንባሮች የተገኙ ድሎችም ካለው ወቅታዊ የኢንተርኔት መቆራጥ ጋር በተገናኘ መረጃው አልደረሰም። የሁለቱ ግንባር መረጃዎች ሲደርስ ደግሞ ምን ያክል ያገዛዙ ኃይል ኪሳራ እንደደረሰበት የሚያሳይ መረጃ ነው የወጣው። በርካታ የነፍስ ወከፍ ክላሽንኮቭ ጠመንጃዎችና ብሬን መሳሪያዎችን ጨምሮ በቁጥጥር ስር አውሏል። የቀጠናውን አውደ ውጊያ በተመለከተ መረጃ ያደረሰው አርበኛ ንጉሴ እንደገለጸው የሰብሳቢ ሆኖ የክፍለ ጦሩ አሁን ይፋ የሆነው መረጃ እንደሚያሳየው በርካታ ኪሳራዎች ስለመስተናገዳቸው የሚያሳይ ነው። በሌላ የዚሁ ቀጠና አሳዛኝ መረጃ በምስራቅ ወለጋ አንገርጉትን ከተማ በአማራ ተወላጆች ላይ ከባድ ጥቃት ተከፍቷል። የክልሉ ታጣቂዎች ከመከላከያ ሰራዊት ጋር በመቀናጀት ዛሬ ነሐሴ 4 ማለዳ ጀምሮ ቤት ለቤት እየዞሩ ጭምር ንጹሃኖችን እየረሸኑ ነው የሚገኙት። እስካሁን ባለው መረጃ ቁጥራቸው በውል ባይታወቅም በርካታ ንጹሃን መገደላቸው ተሰምቷል። በሞትና በህይወት መካከል ያሉትን በርካቶች ናቸው። የክልሉ ታጣቂዎች ከብልጽግና መከላከያ ሰራዊት ጋር በመቀናጀት ነው ጥቃቱን የከፈቱት። በአንገርጉትን ከተማ ብቻ ሳይሆን በመንደር 3ም በተመሳሳይ ከከተማዋ በቅርብ ርቀት በሚገኙ ቀበሌዎች ላይ ጭምር ጥቃቱ ተከፍቶ በርካታ ጥቃት ስለመስተናገዱ ነው ለማወቅ የተቻለው። በተመሳሳይ በቤኒሻንጉል ጉሙዝ ክልል በካማሺ ዞን በተመሳሳይ ንጹሃኖች ላይ ከፍተኛ ጥቃት ተፈጥሯል። የብልጽግና መከላከያ ሰራዊት ከኦሮሞ ገዳ ኮማንዶ ጋር በመቀናጀት ነው በጉሙዝ ህዝብ ላይ ጭፍጨፋውን የከፈተው። ከብልጽግና መከላከያ ሰራዊት ከገዳ ኮማንዶና ከሚሊሻ የተውጣጣው ጥምር ኃይል በዞኑ የሚዚጋ ወረዳ በቀድሞ በሎጂጋፎ ወረዳ ሜጤ ቀበሌ ላይ ነው ከቀናት በፊት ጀምሮ በከባድ መሳሪያ የታገዘ ጥቃት ከፍተው በርካታ ንጹሃን የጉሙዝ ብሔረሰብ አባላት መገደላቸውን ምንጮች የገለጹት። በጥቃቱ ከተገደሉት በተጨማሪ በርካታ ንጹሃኖች ቆስለዋል፣ ሀብት ንብረታቸው ወድሟል። ቀሪዎቹም ህይወታቸውን ለማትረፍ በሽሽት ላይ ናቸው። አካባቢው ወደ ኦሮሚያ ክልል ለማካለል ያለመ የመስፋፋት አጀንዳ ያዘው የብልጽግናው ኃይል በዚህ ጥቃት በመከላከያ ሰራዊቱ ፈቃድ ከጥምር ጦሩ ጋር ተሰልፎ ሀብት ንብረት እየዘረፈ በተሽከርካሪ ጭኖ የሚወስድ ቡድንም ማዋቀሩና የቤት ጣራና ግድግዳን ጨምሮ የተነቀሉ ቆርቆሮዎች ወደ ሊም ወረዳ ዋና ከተማ
ገሊላ ከተማ እየተጋዘ ስለመሆኑ የዓይን እማኞች ገልጸዋል። የብልጽግናው መከላከያ ሰራዊት ከኦሮሚያ ክልል ታጣቂዎች ጋር በመቀናጀት ምንም አይነት መሳሪያ ባልታጠቁ ንጹሃኖች ላይ የከፈተው የሞርተርና የዙ-23 ጥቃት ከፍተኛ ኪሳራን ያደረሰ ስለመሆኑ ለማወቅ ተችሏል። ጥቃቱ ተባብሶ ቀጥሏል። የሟቾችን አስክሬንም መቅበር አልቻልንም ያሉት ነዋሪዎች በዚሁ በቤኒሻንጉል ጉሙዝ ክልል ካማሺ ዞን ሚዚጋ ወረዳ ለኦሮሚያ ክልል ምስራቅ ወለጋ አዋሳኝ ከመሆኗ ጋር ተያይዞ የኦህዴድ ብልጽግና ኃይል ቀጠናውን የማስፋትና ከተሞችን የመውረር እንቅስቃሴው አካል አድርጎ ነው በዚህ አካባቢዎች ላይ ሽብር እየነዛ የሚገኘው፣ በንጹሃኖች ላይም ከፍተኛ ጭፍጨፋ እየደረሰ የሚገኘው። ውዳማሽ ተመልካቾች ወደ ደሴው መረጃችን እናቀናለን። በአንዳንድ የደሴ አካባቢዎች የቤት ለቤት ፍተሻ ተጠናክሮ ቀጥሏል። ጦሳን ጨምሮ በከተማዋ ዙሪያ መግቢያ መውጫ አካባቢዎች የቁም ምሽግ እየተቆፈረ ነው። በተለይ በከተማዋ ጢጣ ተብሎ በሚጠራው አካባቢ 2 ፋኖች ታይተዋል በሚል ሰበብ የዞኑ ፖሊሶችና የሚሊሻ አባላት ከብልጽግናው መከላከያ ሰራዊት ጋር በመሆን ከፍተኛ ስምሪት ወስደው የቤት ለቤት ፍተሻ እያካሄዱ ነው። በዚህ አካባቢ የመዋጊያ ምሽግ በመቆፈር ላይ ናቸው። በተመሳሳይ በከተማዋ የወሎ ዩኒቨርሲቲ ማዶ የሚገኙ አካባቢዎች ላይ የቤት ለቤት ፍተሻው እየተካሄደ ነው። በአካባቢው ነዋሪዎች ላይም እስርና ድብደባ የተፈጸመባቸው ይገኛል። የደቡብ ወሎ ዞን መቀመጫ የሆነችው ደሴ ከተማ በካድሬዎችና በተላላኪ ወታደሮቿ ዘንድ የተፈጠረው ጭንቀትና ሽብር አይሏል። ከየወረዳዎቹ ሸሽተው የገቡ ካድሬዎች ከተማዋን ያጨናነቋት ቢሆንም በሌላ በኩል ደግሞ አንዳንድ የደቡብ ወሎ ዞን አመራሮች የዓመት ረፍትና የሕክምና ፈቃድ በሚል ሐሰተኛ የሕክምና ማስረጃ በማሰራት ፈቃድ በመውሰድ ከተማዋን ለቀው ወደ አዲስ አበባ እየሸሹ መሆኑ ተረጋግጧል። ሌሎች የዞኑ ካድሬዎች ደግሞ ቤተሰቦቻቸውንና ተሽከርካሪዎቻቸውን ጭምር ተንቀሳቃሽ ንብረታቸውን በመጫን ከከተማዋ እያሸሹ ይገኛሉ። ወደ አዲስ አበባና ሌሎች አካባቢዎችም እየሄዱ ነው። ይህ ሽብርና ጭንቀት በካድሬዎቹ ዘንድ ብቻ ሳይሆን በመከላከያ ሰራዊቱና በሌሎች የክልሉ ተላላኪ ወታደሮች ዘንድ ማየሉንም ለማወቅ ተችሏል። በተለይ ፋኖ ከተማዋን ለመያዝ ተኩስ ከከፈተ የሚሊሻና አድማ ብተና አባላቱም ከፋኖ ጋር ተሰልፈው አፈሙዝ ያዞሩብናል ያሉ የመከላከያ ሰራዊት አባላት እና በክልል ወታደሮች መካከልም ከባድ አለመተማመንና ፍጥጫም አይሏል። በጦሳ ተራራ ልዩ ቦታው መስቀለ ክርስቶስ አካባቢን ጨምሮ በተራራው በርካታ ስፍራዎች ላይ ከጀነራል መርፍ ጀምሮ ታንክና ሌሎች ከባድ የጦር መሳሪያዎች እየተጠመዱ ነው። በተጨማሪም የአየር መቆጣጠሪያ ራዳር ጭምር ተተክሏል። በከተማ ወደ ሐይቅ ወልዲያ መውጫ ልዩ ስሙ ጢጣ አካባቢም በተመሳሳይ ከባድ መሳሪያዎች እየተጠመዱ ሲሆን በግራዶ አቅጣጫና በሌሎች የከተማዋ ዳርቻዎች አካባቢ ምሽጎች እየተቆፈሩ ይገኛሉ። በተለይ ከወሎ ዩኒቨርሲቲ ማዶ በሚገኝ አካባቢ የቁም ምሽግ ጭምር እየተሰራ ሲሆን በከተማዋ ጸጉረ ልውጥ በሚል በርካታ ወጣቶች በጅምላ እየታፈሱ ነው። የመረብ ሚዲያ የመረጃ ምንጮች እንዳጠናቀሩት። አሁን መረጃችን እንደቀጠሉ አድማጭ ተመልካቾች በሸዋ ጠቅላይ ግዛት የኮሉ ብርጌድ ደጀን አርበኞች ጦር ተደራጅተዋል። በትጥቅ ትግሉ ስትራቴጂካዊ ምህዳር ውስጥ ጉልህ ስፍራ የሚይዘው የሸዋ ምድር የትግሉን ወታደራዊና ፖለቲካዊ ሚዛን መልክ የሚቀይር አዲስ የኃይል አደረጃጀት እያጠናከረ ቀጥሏል። በሸዋ ጠቅላይ ግዛት መርሐቤቴ አውራጃ በሚዳና ሬማ ክላስተር በአፋም ሸዋ ጠቅላይ ግዛት አሳምነው ዕዝ በአፄ አምደ ጽዮን ኮር አፄ ዳዊት ክፍለ ጦር በሚንቀሳቀስበት ቀጠና ኮሉ ብርጌድ የተሰኘ ግዙፍ የአርበኞች ጦር ተደራጅቷል። ከውስጣዊ ፈተና ወደ ወታደራዊ በላይነት የተሸጋገረው ማህበረሰብ በፖለቲካዊ ስብስብ ጉዳዮች እየተፈተነ የህልውና አደጋ ይታይበት የነበረና ለጠላት ኃይሎች መፈንጫ ሆኖ የቆየ ሲሆን አሁን ላይ የትግሉ ሚዛን ማስጠበቅ አስፈላጊ መሆኑ የተረዱ የቀጠናው አርበኞች በጥቂት ቀናት ውስጥ የተካሄደና የተናበበ መልሶ ማደራጀት ስራ በማድረግ ከመደበኛ የፋኖ ሰራዊት ውጭ 2 ግዙፍ አርበኞች ጦር ብርጌድን መስርተዋል። ካራ ምሽግና ኮሉ ብርጌዶችም ማደራጀት ተችሏል። ከፍተኛ ሳምነው ዕዝና አፄ ዳዊት ክፍለ ጦሮች የየቀበሌ አስተዳደሮች ጥሪ የተደረገላቸው እንግዶች በተገኙበት ይኸው አዲስ ብርጌድ ይፋ ሆኗል። የብርጌዱን አወቃቀር በተጠናከረ መልኩ ከማደራጀት በላይ አመራሮችና አባላት ህዝባቸውና ቀጠናቸውን በፍጹም ታማኝነት በፍትሃዊነትና በጽናት ለማገልገልም በህዝብ ፊት ቃለ መሐላ ፈጽመዋል ብሏል። የአፋም ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ ባደረሰው መረጃ መሰረት ሌላው መረጃችንና ማሳረጃ የምናደርገው በሌሎች የተለያዩ አውደ ግንባሮች ከሚደረጉ ትንቅንቆች ጎን ለጎን የህዝብ አስተዳደር ምስረታዎች ተጠናክረው ቀጥለዋል። በሰሜን ወሎ ዞን በዳውንት ወረዳ በዳውንት ከተማም ታላቅ ህዝባዊ መድረክ ተካሂዷል። የምኒልክ ዕዝ አመራሮች በተገኙበት አሁናዊ የትግሉ ሂደት ምን ይመስላል፣ ከሌሎች አጋር ድርጅቶች ጋር የሚደረግ ጥምረትና አውደ ውጊያ ዝግጁነት ምን ይመስላል፣ በጋራ ህዝብና ፋኖ ሊያደርጋቸውና ሊወስዳቸው ስለሚገቡ ጥንቃቄዎችም እንደዚሁ በሰፊው የህዝብ ጥያቄዎችም ተነስተው ማብራሪያና ምላሽ ተሰጥቶባቸዋል። የምኒልክ ዕዝ ሰብሳቢ ምክትል ሰብሳቢ አርበኛ ረዳው ውበቱን ጨምሮ የዕዙ የፖለቲካ ጉዳዮች መምሪያ ኃላፊ አርበኛ ሞገስ አባራው እንዲሁም የዕዙ ዘመቻ መምሪያ አርበኛ በለጠ ሸጋውን ጨምሮ በርካታ አመራሮች በህዝብ ዘንድ የተነሱ ጥያቄዎች ላይ ማብራሪያና ምላሽ ሰጥተዋል።
በተመሳሳይ በመቅደላ ወረዳ ኮሬብ ከተማ ነዋሪዎችም የጸረ አማራውን ብልጽግና አገዛዝ የመጨረሻ ቀብር ለመፈጸም ቁርጠኝነታቸውን የገለጹበት ህዝባዊ መድረክ ተካሂዷል። በትላንትናው ዕለት የተካሄደው ታላቅ ህዝባዊ መድረክ በመቅደላ ወረዳ ኮሬብ ከተማ ሲሆን በመድረኩም የተለያዩ አመራሮች ተገኝተው ማብራሪያም ለጥያቄዎችም ምላሽ ሰጥተዋል። በህሉና ትግሉ መነሻና መዳረሻ በሚመለከት ሰፊ ማብራሪያ ተሰጥቷል። እንደዚሁም የህዝብን እልቂት የማዳንና ፍትህን የማስፈን ጉዳይ በተመለከተም ማብራሪያ ተሰጥቷል። የጋራ ግብን በሚመለከት ግልጽና ተጨባጭ ማብራሪያም ከተሰጠ በኋላ የህዝብና የኮር ከፍተኛ አመራሮችን በተለያዩ ርዕሰ ጉዳዮች ዙሪያ እንደዚሁ ገለጻ አድርገዋል። ህዝቡ ለህልውና ትግሉ ያለውን የጸና አቋም ሲያረጋግጥ የብልጽግና አገዛዝም ተገርስሶ የፋኖ ፍትሃዊ ትግል መቋጫ አግኝቶ በምድሪቱ ላይ ፍትህና ርትዕ እስኪሰፍን ድረስ ከፋኖ ጋር ቆመው እንደሚታገሉም የአካባቢው ነዋሪዎች ሀሳብና አስተያየታቸውን ሰጥተዋል። በሌላኛው ቀጠና በመቄት ግንባር ነው። በመቄት ግንባር ከትግሉ ጎን ለጎን ህዝባዊ መድረኮች ተጠናክረው የቀጠሉ ሲሆን እንደዚሁም ከፋኖ በኩል የሚነሱ ጥያቄዎች የግልጽነት ሀሳቦችም በተወያዩ ማህበረሰብ ዘንድ ተነስተዋል። በተለይ ሊወሰዱ ስለሚገባቸው የጥንቃቄ እርምጃዎች በቀጠናዎቹ ከህዝብ ጋር ተሳስሮ ሊሰሩ ስለሚገባቸው ጉዳዮችን በሰፊው ተነስቷል። በተለይ በወረዳው የሃና መኳት ንዑስ ወረዳ የምኒልክ እዝ የህዝብ አስተዳደር እንደዚሁም ሌሎች አመራሮች በተገኙበት ነው ከፍተኛ ህዝባዊ ውይይት የተካሄደው። በማህበረሰቡ ዘንድ የተነሱ ጥያቄዎችና ሀሳቦችንም ማብራሪያ ተሰጥቶባቸዋል። ማህበረሰቡ ለጠያቂያቸው ጥያቄዎች ፈጣንና ግልጽ ምላሽ በመሰጠቱም እንደተደሰቱም ጭምር ነው ነዋሪዎቹ የገለጹት። በዚህ ህዝባዊ መድረክ የምኒልክ እዝ አደረጃጀት መምሪያ ኃላፊ አርበኛ አሰፋ መሰለ፣ የህዝብ ቅድመ ዝግጅት ግምገማ መምሪያ ኃላፊ ኢንጂነር አረጋው ያለው፣ እንደዚሁም የምኒልክ እዝ ምክትል ህዝብ አስተዳደር መምሪያ ኃላፊ አርበኛ ጋሻው ሙሉጌታና ሌሎች አመራሮች ተገኝተው ለህዝብ ጥያቄዎች ማብራሪያና ምላሽን ሰጥተዋል። በመጨረሻም የጋራ መግባባት ላይ ተደርሶ ውይይቱ ተቋጭቷል። በመጨረሻም አገዛዙ በየጊዜው ኃይሉ እየከዳው ይገኛል። የሻለቃ ዘመቻ መሪውን 50 አለቃ ከፍያለው አምሳሉን ጨምሮ 5 የሚሊሻ አባላት በጎጃም ግንባር ከግንዶይና ከዋበር ከተማ በመውጣት ፋኖን ተቀላቅለዋል። 50 አለቃ ከፍያለው አምሳሉ የተባለው የሻለቃ ዘመቻው ኃላፊ ክላሽ በመያዝ 3 ካዝና ሙሉ ተተኳሽና አንድ መገናኛ ሬዲዮ ጭምር በመያዝ ነው ወደ 54ኛ ክፍለ ጦር የተቀላቀለው። ይበልጣል ስጋት የሚባል ሚሊሻ ደግሞ ከ74ኛ ክፍለ ጦር፣ ሌሎች ውጣባቸው ጌታዋንተ፣ ሙጨው ጸጋ፣ ብርሃን አበረ፣ ሙሉቀን ጌታ የተባሉ የሚሊሻ አባላትም እንደዚሁ ከአገዛዙ ኃይል በመውጣት ወደ ፋኖ መቀላቀላቸው ተሰምቷል። በመጨረሻም ዘግይቶ የደረሰን መረጃ አለ። በራያ ቆቦ ግንባር የአገዛዙ ኃይል አደራቸውን ፈርሰው ማደራቸው ተሰምቷል። በራያ ግንባር የማጥቃት ትዕዛዝ ለመቀበል በምሽግ ውስጥ በተጠንቀቅ ላይ የነበረው የአገዛዙ ጦር ነው ፈርሶ ያደረው። የፈረሰውን ሰራዊት እንደገና ለማስተሳሰርም የሰሜን ምስራቅ እዝ ዋና አዛዥ አቶ አሰፋ ቸኮል ከራያ ቆቦ ከተማ ገብቶ ያደረ ቢሆንም የተበተነው ሰራዊት የመሰብሰቡ ጉዳይ ግን ከአቅሙ በላይ እንደሆነበት ነው ለማወቅ የተቻለው። ትላንት ነሐሴ 3 ለነሐሴ 4 ሌሊቱን ምሽግ ውስጥ በነበረው ሰራዊት መካከል በተቀሰቀሰ ግጭት በርካታ ወታደሮች መገደላቸውን ለማወቅ ተችሏል። ውጊያው ሲጀመር ፈርሰው ወደ ፋኖ ይቀላቀላሉ በሚል የአማራ ተወላጆች የሰራዊቱ አባላት ከፊት አሰልፎ የጥይት ማብረጃ ለማድረግ በመስመራዊ አዋጊዎች ትዕዛዝ መተላለፉን ተከትሎ ነው ግጭቱ የተቀሰቀሰው። በተለይ በሆርማት ካምፕ አካባቢ በተቀሰቀሰው በዚሁ የእርስ በርስ ግጭትም 3 ወታደሮች ሲገደሉ በርካታዎች ቆስለኛ ሆነዋል። ግጭቱን ተከትሎ በርካታ ወታደሮች ከጥርናፊያቸው በመጥፋት ከነሙሉ ትጥቃቸው ወደ ፋኖ ገብተው አድረዋል። ይህንን ተከትሎ ነው የምስራቅ እዝ አዛዡ አሰፋ ቸኮል እና ሌሎች የእዙ ማዕረግተኛ ወታደራዊ አዛዦች ዛሬ በራያ ቆቦ ገብተው ሰራዊቱን ለመሰብሰብ ጥረት እያደረጉ ቢሆንም ይህ እንዳልተሳካላቸው ለሚዲያችን ደርሷል። ውድ የዋልያ ኒውስ ቤተሰቦች፣ አድማጭ ተመልካቾች ዕለታዊ መረጃችን ተጠናቀዋል። እጅግ አድርገን እናመሰግናለን ለነበረን የአብሮነት ቆይታ። መልካም ጊዜ